ምንም አገልግሎት ወደ ሩሲያ ለመላክ አትደፍርም? መከልከሎች፣ እገዳዎች፣ የአየር መንገድ እገዳ፣ ንግዶ በዚህ ይሰቃያል። ነገር ግን ከ2022 ዓመት ጀምሮ በመቶ ደንበኞች የተሞከረ እርግጠኛ የአማራጭ መንገድ አለ። በ2025 ዓመት ፌብሩዋሪ ሜይ ወራት አውሮፓ ህብረት የ616ኛና የ617ኛ የመከልከል ጥቅሎችን አጸደቀ። የበላይ ጥቅሞች የሚሰሩ ዕቃዎችን ለመጓጓዝ ቁጥጥርን ጨምሮ፣ ይህም በተለይ ህጋዊ አስፈላጊ የሆኑ ሰነዶችን ሲሸከሙ በሙሉ እንዲከለክሉ ወይም ልዩ እርምጃዎች እንዲወስዱ በኮሪያ ግዛቶች ላይ ተጽዕኖ አሳይተዋል። ከ2022 ዓመት በኋላ የኢትዮጵያና የሩሲያ ንግድ በግልጽ ሁኔታ ተነሳ። በተለይ በእርሻና በኃይል መስክ ትብብር በማስፋፋት በ2022 ዓመት የንግድ ጭነት ዋጋ በቅርብ በ$200 ሚሊዮን ተገመተና በ2023 ዓመት ወደ $300 ሚሊዮን ደረሰ። ከኢትዮጵያ የሚላኩት በአብዛኛው ቡና፣ ሻይ፣ ፍራፍሬና አበቦች ነበሩ። ከሩሲያ ደግሞ ስደፈር ዕቃዎችና ብረቶች ተላኩ። በ2024 ዓመት ግብይቱ በ350 ሚሊዮን ደረጃ ተያይዞ ቆይቶ ነበርና በኢንፍራስትራክቸርና በሎጂስቲክስ ዘርፍ ፕሮጀክቶች ላይ ውይይቶች ተደርጓል። ከጅቡቲ ባህር ዳርቻ በመጠቀም የባህር ቦታዎችን መጠቀም እንደሚቻል ጨምሮ ሰላም። እኔ አሌክሴይ አንቶኖቭ ነኝ። በ2014 ዓመት ዓለም አቀፍ የመላኪያ አገልግሎት ቲስማ መጀመሪያ ተመስርቻለሁ። ከኢትዮጵያ ወደ ሩሲያ የሚሄዱ ጭነቶችን በማዘጋጀት ቢሆንም መከልከሎች፣ የተዘጉ ድንበሮች፣ ወረርሽኝ እንኳ ቢኖር የጭነት መላክ ወደ ሩሲያና ከሩሲያ በእውነት ይቻላል። ምክንያቱም የሎጂስቲክስ ክፍሉ አማራጭ መንገዶችን በመዘጋጀት እና የግንኙነት አውታሮቹን በመጠቀም ዋናው ቢሮና ጋራ በሞስኮ ነው። በቱርክ፣ በቻይና፣ በአህጉር አረብ ኤሚራት፣ በባልቲክና በሲኤንኤስ ሀገሮች ቢሮዎች አሉ። ከ2022 ዓመት ጀምሮ እስከ ዛሬ ቀን ድረስ ከኢትዮጵያ ወደ ሩሲያ የሚሄዱ ተከታታይ በመቶዎች የሚቆጠሩ ምስጋናዎችና አዎንታዊ ግምገማዎች አግኝተናል። ለም ሳቪንግ ማትሴም ወደ ሩሲያ ንብረት፣ መሳሪያዎች፣ ክፍሎች፣ የቤት ዕቃዎች ወይም ዓለም አቀፍ መኖሪያ ለማዘጋጀት ይመጣሉ። እንዴት? በ2025 ዓመት ጭነት ወደ ሩሲያ ማዘዝ ይቻላል። መጀመሪያ በተመቻቸ መንገድ ከቲስማ አስተዳዳሪ ጋር ያገኙ። በስልክ በ870 ሜትን ከንግድ ጣቢያ ቻት ወይም በዋትስአፕ ወይም ቴሌግራም። ሁለተኛ ምን አይነት ጭነት እንደምትላኩ ይገልጹ። ከሆነም ፎቶ ወይም ቪዲዮ ይላኩ። እንዲሁ በግብር ሰነዶች ትክክለኛ መግለጫ ይገባ። መግለጫው ዝርዝር ከሆነ ግብር ባለስልጣኖች በፍጥነት ጭነቱን ያስተላልፋሉ። የጭነቱ መጠንና ክብደት ይግለጹ። ሶስተኛ ከላኪው የህጋዊ አካል ከሆነ የኩባንያ መረጃ ይላኩ። አራተኛ ከኢትዮጵያ ላኪውን ከከተማው ጋር በትክክል አድራሻ እና በሩሲያ ተቀባይን ይላኩ። አምስተኛ የአገልግሎት ውል ይፈርሙ። ስድስተኛ ኩሪየር ዕቃዎትን እንዲወስድ ጊዜና ቦታ ይግለጹ። ሰባተኛ የመከታተያ ቁጥር ያድሙ። ጭነቶችን በ12 የሥራ ቀናት ውስጥ በተመረጠው ታሪፍ መሰረት በቤት፣ በቢሮ ወይም በመንግስት ቢሮ ያቀርባል። የጭነት መላክ በሙሉ ከየግል አስተዳዳሪ ቁጥጥር ስር ነው። ተለመዱ 3 የጭነት መላኪያ መንገዶች በአየር መንገድ በፍጥነት ከ48 ሰዓት ጀምሮ፣ ኤክስፕረስ ከ3 እስከ 7 የሥራ ቀናት፣ በአውሮፓ ወይም በሲኤንኤስ ሀገሮች በኩል ተላልፎ፣ ኢኮኖሚ ከ2 እስከ 3 ሳምንት ለማይቸኩል ተመጣጣኝ። ከማንኛውም ታሪፍ ጋር ዕቃዎች በቤት ወይም በቢሮ በቀጥታ ይሰጣሉ። ሎጂስቲክ ባለሙያዎች የግብር ሰነዶችን ጥንቃቄ የተሞላ መጠበቂያን፣ መንገድ ዝግጅትን እና የመላኪያ ዘዴ ምርጫን ይሰራሉ። በዓለም ዙሪያ በሺዎች የሚቆጠሩ ሰዎች እንደኛ